የእግር ኳስ አፍቃሪዎችና ውድ የባለመድፎቹ ደጋፊዎች እንኳን ወደ ጋነርስ ቁልፍ ዜናዎች በሰላም መጣችሁ። ዛሬ የእንግሊዝ ፕሪሚየር ሊግን ያናወጠውንና ከመጋረጃ ጀርባ የተከናወነውን ትልቅ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የበጋው የዝውውር መስኮት ገና መከፈቱ ነበር ማንም ያልጠበቀው እና መላውን የእግር ኳስ ዓለም ያስገረመ አንድ ሰበር ዜና ወጣ። አርሰናል የአስቶን ቪላውን ታዳጊ ኮከብ ጄምስ ሞርጋን ሮጀርስን ለማስፈረም እጅግ አስደናቂ ዝግጅት እያደረገ ነው የሚል መረጃ ተሰማ። ይህ መረጃ እንደወጣ የማኅበራዊ ሚዲያ ገጾች በከፍተኛ ሁኔታ ተጨናነቁ። የአርሰናል ደጋፊዎች በደስታ ሲነዙ ያስንደት ፈጽሞ ሊሆን የማይችል ወሬ ነው በማለት መረጃውን ለማመን ተቸገሩ። ነገር ግን በለንደን ኮሊ የአርሰናል ማሰልጠኛ አካባቢ የነበረው ሁኔታ ፍጹም የተለየ ነበር። ምንም አይነት መደናገጥ አልነበረም። በምትኩ ግን ከፍተኛ ቁርጠኝነት ይታይ ነበር። ዋናው አሰልጣኝ ሚኬል አርቴታ የአርሰናልን የፊት መስመር በአውሮፓ ውስጥ እጅግ አስፈሪ ከሆኑት ጥቃቶች አንዱ ለማድረግ የሚያስችል ልዩ ብቃት ያለው ተጫዋች ለወራት ሲፈልግ ቆይቷል። በርካታ የስካውቲንግ ሪፖርቶች፣ ስብሰባዎች እና የዳታ ትንታኔዎች ከተሰሩ በኋላ የአንድ ተጫዋች ስም ብቻ በዝርዝሩ አናት ላይ ተቀምጦ ተገኘ። እሱም ጄምስ ሞርጋን ሮጀርስ ነበር። የሞርጋን ሮጀርስ ፍጥነት ተከላካዮችን የሚያስፈራ ነው። ጥንካሬው እሱን መከላከልን ፈጽሞ የማይቻል ያደርገዋል። በዚያ ላይ ያለው የፈጠራ ችሎታ የትኛውንም ጠንካራ ተከላካይ ሰብሮ ለመግባት ያስችለዋል። ከሁሉም በላይ ደግሞ አርቴታ በፕሪሚየር ሊጉ እና በሻምፒዮንስ ሊጉ ዋንጫዎችን ለማንሳት ከሚፈልጋቸው ተጫዋቾች የሚጠብቀው የማይፈራ ጠንካራ ስነልቦና አለው። አንድ ምሽት የአርሰናል ስፖርቲንግ ዳይሬክተር በምስኪር በግል ጄት ተሳፍሮ ጉዞ ጀመረ። የጉዞው መነሻና መድረሻ ለማንም አልተነገረም። ካሜራዎች አልነበሩም፣ ቃለመጠይቆችም አልተደረጉም። ይህንን ተልዕኮ የሚያውቁት ጥቂት የክለቡ ከፍተኛ አመራሮች ብቻ ነበሩ። ስብሰባው የተካሄደው ከሚዲያ እይታ በጣም በራቀ የአንድ ገጠር አካባቢ በሚገኝ የተከበረ የእንግዳ ማረፊያ ውስጥ ነበር። የአርሰናል ተወካዮች አስቀድመው ደረሱ። ከደቂቃዎች በኋላ ደግሞ የሮጀርስ ወኪሎች ወደ ክፍሉ ገቡ። የአርቴታ ዕቅድና ራዕይ በቪዲዮ ታግዞ በዝርዝር ቀረበ። ሮጀርስ ከአርሰናል ኮከቦች ማለትም ከቡካዮ ሳካ፣ ከማርቲን ኦዴጋርድ፣ ከዲክላን ራይስ፣ ከካይ ሃቨርትዝ እና ከጋብርኤል ማርቲኔሊ ጋር እንዴት በጥምረት መጫወት እንደሚችል የሚያሳዩ ምስሎች ቀረቡ። መልእክቱ ግልጽ ነበር። አንተ አርሰናልን ዝም ብለህ አትቀላቀልም፣ ይልቁንም ቀጣዩን ታላቅ የአርሰናል ትውልድ ከሚመሩት መሪዎች አንዱ ትሆናለህ የሚል ነበር። ይህ ስብሰባ ከ2 ሰዓት በላይ ፈጀ። የሮጀርስ ተወካዮች በአርሰናል ፕሮጀክት እጅግ ተደነቁ። የተጫዋቹን ወኪሎች ማሳመን የተደረገው ትግል ግማሽ መንገድ ብቻ ነበር። አስቶን ቪላዎች ውድ ኮከባቸውን የመሸጥ ምንም አይነት ፍላጎት አልነበራቸውም። በማግስቱ ጠዋት አርሰናል የመጀመሪያውን ይፋዊ ጥያቄ አቀረበ። ጥያቄው ግን በደቂቃዎች ውስጥ ውድቅ ተደረገ። ከአስቶን ቪላ የተሰጠው ምላሽ አጭር ነበር፣ የሚሸጥ አይደለም የሚል። ይህ ውድቅ መደረግ ግን አርሰናልን አላስቆመውም። አርቴታ ሌላ አስቸኳይ ስብሰባ ጠየቀ። በዚህ ጊዜ አርሰናል የዝውውር ሂሳቡን በከፍተኛ ሁኔታ አሻሻለው። የተለያዩ የጉርሻ ክፍያዎች፣ ከተጫዋቹ ብቃት ጋር የተያያዙ ማበረታቻዎች እና የረጅም ጊዜ ጥቅማ ጥቅሞች በሙሉ እንደገና ተዘጋጁ። ጥያቄዎች ላለማለት በሚያስቸግር ደረጃ ትልቅ ሆነ። በዚህ መሃል በአስቶን ቪላ የልምምድ ሜዳ አካባቢ ወሬዎች መሰራጨት ጀመሩ። የቡድኑ አጋሮቹ ሮጀርስን ስለ ዝውውሩ ሲጠይቁት እርሱ ግን ፈገግ ብሎ ከእግር ኳስ ራሱ ይወስናል የሚል ምስጢራዊ ምላሽ ሰጠ። ይህ ምላሽ ጋዜጠኞችን ይበልጥ አነሳሳ። የቴሌቪዥን ጣቢያዎች መደበኛ ስርጭታቸውን እያቋረጡ ሰበር ዜናዎችን ያስተላልፉ ነበር። ከዚያም ሌላ ትልቅ አስገራሚ ክስተት ተፈጠረ። ጥቂት የአውሮፓ ታላላቅ ክለቦች በድንገት ወደ ዝውውር ፉክክሩ ገቡ። ከአውሮፓ የተለያዩ ሀገራት የተውጣጡ ክለቦች ከፍተኛ የገንዘብ መጠን ይዘው ቀረቡ። የዝውውር ፉክክሩ ወደ እውነተኛ ጦርነት ተቀየረ። በአርሰናል ዋና መስሪያ ቤት ውስጥ እስከ እኩለ ሌሊት የሚዘልቁ አስቸኳይ ስብሰባዎች ቀጠሉ። አርቴታ ግን በተረጋጋ ሁኔታ እሱን ማጣት አንችልም፣ እሱ ሁሉንም ነገር ይለውጣል በማለት ለቦርዱ ተናገረ። በመጨረሻም ከእኩለ ሌሊት በፊት አንድ አስደናቂ ነገር ተከሰተ። አንድ የቅንጦት ጥቁር መኪና በምስጢር በር በኩል ወደ አርሰናል የልምምድ ማዕከል ገባ። በዚያ መኪና ውስጥ የነበረው ሰው ማን እንደሆነ በግልጽ ባይታወቅም መላው የእግር ኳስ ዓለም ግን በጉጉት ተሞላ። ጄምስ ሞርጋን ሮጀርስ የቀይና ነጩን ማሊያ ለብሶ ወደ ስታዲየሙ ሲገባ የደጋፊዎች ጩኸት ስታዲየሙን አናወጠው። ሮጀርስም የክለቡን አርማ በመሳም ይህ በሕይወቴ ትልቁ ቀን ነው፣ ለአርሰናል የምችለውን ሁሉ ለማድረግና ዋንጫዎችን ለማንሳት ዝግጁ ነኝ ሲል ተናገረ። የጄምስ ሞርጋን ሮጀርስ ዝውውር በዚህ መልኩ በስኬት ተጠናቀቀ። አዲሱ የውድድር ዘመን ለአርሰናል ምን ይዞ እንደሚመጣ በሜዳ ላይ የሚታይ ቢሆንም የአርሰናል ደጋፊዎች ግን በአዲሱ ኮከባቸው ተስፋቸው እጅግ ጨምሯል። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ሰብስክራይብ በማድረግ ጋነርስ ቁልፍ ዜናዎች ቤተሰብ ይሁኑ። በቀጣይ በሌላ ዝግጅት እስከምንገናኝ ደህና ሰንብቱ። ድል ለአርሰናል!